ና አካውንቷን እንጀራዋ ይዘጋ። ማን እንደ ሰው ልጅ በጭንቅላት ማሰብ ብትችል አካውንቷ ይዘጋ አትልም። ኖ በቃ ሴት ነች። ከዚህ በፊት እንደሚሳደቡ ተሳድባችሁ ትመልሷት ነበር ማለት ነው። አካውንቷ ይዘጋ ማለት አይኖ ስለ ግብረ ሰዶም እና ስለ ሌዝቢያን ሳይቸግራት አወራች፣ ተነሳችሁባት ሁላችሁም በጀማ ማለት ነው። ከዛ ውጭ ሌላ ምንም ይሁን ማጸንሽ ባዶ ነው ያለቻት ያቺ ፊንገር ስላለቻት ነው። ምንም በግል የተሰዳደ ሊያ ሳትነካት አይደለም ቤታዮን የሰደበቻት። ቤታዮ እስኪ ደክማት፣ እኔ ቤታዮ አድናቂ ነኝ ደጋፊ ሆነ፣ ግን ሊያ ከቤታዮ ጋር ያጠፋችው ነገር የለም። እዛው ተመላልሷል። ቤታዮ ሞታ አላወራችም። ራይት እዚህ ጋር ግን እየመጣችሁ አካውንታችሁን ፕራይቬት እያደረጋችሁ አካውንቷ ይዘጋ ምን ስላደረገች ነው? አይኖ ኢትዮጵያን በብዛት ስለተበለጣችሁ ትጠላላችሁ። ምናልባት ስለበለጠች ጠልተ ከሆነ ግን እንዲህ ነው። አንዲት ሴት ልጅ ደፍታ ጥራ ግራ እየሰራች ምናምን በቃ በአቅሟ የሰራችውን ኮንቴንት እየሰራች ነው። 9 ዓመት የሰራችው ኮንቴንት ነው። አዲስ አይደለም። ትላንት አይደለም ሊያ ሰው መቦጨቅ የጀመረችው ማማት የጀመረችው። ካለ መረጃ ማውራት አታውቅም። ማንም ሰው ከሷት የማያውቅም። አዲስ አበባ እኮ ነው ያለችው። ሁሉም ያውቀዋታል ቲክቶከሮች። ዛሬ ላይ ሌዝቢያን እና ጌዎች እየበዙ ነው። በተለይ ደግሞ የሴት አድናቂዎች የሴት ወዳጆች እየበዙ ነው ስትል ምንድን ነው እንደዚህ ያንገሸገሻችሁ? የት ነበራችሁ እስከ ዛሬ? ሊያስ እንደዛ ስትወቀጥ ምንድን ነበረ ስታደርጉ የነበሩት? በልጇ እንዴ ቤታዮ ልጇን ጭምር አይደል እንዲህ ሰቅላ የሰደበቻት? ለምንድን ነው ቤታዮን የተናገረችዋን የያዝከው? ለምንድን ነው ሊያ እንደዛ መሰደቧን? እናቷን እያነሰች ትሳደባል ነበር እንዴ? አረ ተዋ። ለምን ገና ለገና እቺ ልጅ በስተት በቃ ስለ ሌዝቢያን እና ስለ ጌ ስታወራ ማን እኔ ያለሁበት ከተማ እኮ እያየሁ ሙሉ ነው የሚያስጠላ ነገር። ፌሚኒዝም ሙቭሜንት የተቀበለች የመጀመሪያዋም ሀገር ነች። እዚህ ጋር ሀገሪቷ ምን ላይ እንዳለች በደንብ አድርገው እናውቀዋለን። ስለዚህ 30 ሰከንድ ብቻ 30 ሰከንድ እንደሆነ ታውቃላችሁ። እኔ ደረጃ በጣም የምወደው ነገር ምን እንደሆነ ታውቃላችሁ? ሀስል አድርገው የሚሰሩ ሴቶች በጣም ይመቸኛል። ማለት ቤታዮን የምወዳት ለመሰላችሁ ሀስል አድርጋለች። በነገራችን ላይ ቤታዮ በጣም ተሰድባለች። በጣም ብዙ ነገር ተብላለች። በጌታ ስም የሆነ ቤተሰቦቿ ወጥተው ምናምን ያልተባለችው ነገር የለም። አስቡት ላይ የሆነ ማለት እኔ አሁን በቤታዮ ጭንቅላት ቦታ ራሴን አስቀምጬ ነው ማወራችሁ። ማለት እንደዛ ብሰደብና እንደዚህ ውሻ ምናምን ተደርጌ እንትን ብል እኔ ቀጣይ ቀን ላይ አልመጣም። ለምን የሆነ 2 ወር 3 ወር የማገገሚያ ጊዜ ያስፈልገኛል። ገብቷችኋል? ሰው ያን ያክል ይሰደባል። ገብቷችኋል? እዚህ ሶሻል ሚዲያ ላይ እና ሶሻል ሚዲያ ላይ ያሉ ሴቶች እኔ ላይክ የማከብራቸው መሰለ ወሬ ማውራት ስለሚችሉ ወይም ደግሞ ሴቶች ናቸው እንደዚህ ስለሆኑ እርስ በርስ እንደዚህ ወሬ አይደለም። እንደዛ አይደለም። ቤታዮ ጠንካራ ነች። በነገራችን ላይ በጣም ነው ማደንቃት። በዚህ አጋጣሚ በጣም አደንቃታለሁ። ለምን በጣም ብዙ ነገር ተብላ ብዙ ነገር ተሰድባ በቃ እግዚአብሔርን ነው ብላችሁ በቃ ምንም ያልሆነ ሴት ነች እና እኔ በዚህ በኩል አደንቃታለሁ። ሁለተኛ ደግሞ ሶሻል ሚዲያን ተጠቅማ ብር ሜክ እያደረገች ነው። በቃ ብር እየሰራች ነው። አደንቃታለሁ። ሊያም እንደዛው ነው ማስባት። በነገራችን ላይ ማለት ሊያም ላይክ ሶሻል ሚዲያን ተጠቅማ ብር እየሰራች ነው። የጥገራ ስራ ምንም አይነት የኦፊስ ስራ ምንም ነገር አይስሩ፣ ችግር የለውም። ሴቶች ይስሩ። እኔ እኮ እሱ አይደለም ችግራችን። ገብቷችኋል? ይስሩ። እርስ በርስ መነቋቆሩ እንዳለ ሆኖ ማለት ነው። ግን አሁን ለምሳሌ ያ የተናገረችው ነገር ውስጤ ላይ የቀረው ነገር እስከዛሬ ድረስ የማረሳው ነገር ሴት ልጅን ትሳደባለች ብዬ የማልጠብቀው ስድብ ምን መሰላችሁ? ማህፀን ምናምን ስለ ማህፀን ያወራችሁ የተሳደበችው ስድብ ሊያ እኔ ጋር ቀርቷል። ለምን የምጠላት በዛ ወሬዋ ብቻ ነው። በቃ ላይ አሽሙረኛ ስለሆነች ወሬ ስላወራች አይደለም። ግን የሆነን ሰው በቃ ስም ጠርታ እንደዚህ ማህፀን ምናምን ብላ ትሳድባለች። ያ ነገር በጣም ከንክኖኛል። ለምን ሴት ሆና ለምን ትሳደባለች? ሌላው አንድ ነገር ይቅርታ ኢንተራፕት አላደርግና ስለሰደበች ነው የሰደበች። እኔ አሁንም ሊያ ስህተት አልሰራችም፣ ጻድቅ ናት፣ ንጹህ ናት እያልኩ አይደለም። አጀንዳው ላይ ስንመለስ እነዚህ ናቸው ካንሰሮቹ። ቅድሚያ ይኸውልህ እዚህ ሚዲያ ላይ ስንት ሴት ነው ያላለቀሰው? ንገረኝ እስቲ። ስንት ሲንግል ማም ነው እየተበደለ ያላለቀሰው? እውነት ለእነሱ ድምፅ አይሆኑም? እውነት ስንት የተበደለ ሴቶች የሉ? ለምን ትነካለች? ለምን ታለቅሰ? እርስ በርስ ሴቶች ሲሰዳደቡ እውነት አስቆመዋል? አዌርነስ ሰጥተዋል ለማህበረሰቡ? ኖ። እነሱ ስራቸው ምንድን ነው? ግብረ ሰዶምን ኢትዮጵያ ላይ ማስፋፋት ነው። ስለዚህ አሁንም ነገም የሊያ ጥፋቶች እንዳሉ ሆነው እነዚህ ከሚሰሩት እነ ጆርዳን ከሚሰሩት የባሰ ግን ጥፋት አልሰራችም። ሊያ ጥፋት አልሰራችም።
ቢኮዝ መርዛቸውን ነው እየረጩ ያሉት። ሰው እነሱን ነው ቅድሚያ መወገድ ያለባቸው እንጂ ሊያ ላይ የሚነሳው ዱላ ትክክል አይደለም። እኔ ይህንን የኔ አስተሳሰብ ይሄ ነው። አሽታጌ ትክክል አይደለም። ሊያ አሁን ደግሞ ይህን ላይክ የሶሻል ሚዲያ ዌቭ ወይም ደግሞ ሞገድ ተጠቅማ ደግሞ ሊያ ደግሞ እኔ ደግሞ ልክ ነኝ እንድትል አልፈልግም። በነገራችን ላይ ልክ አይደለችም። ሊያም ልክ አይደለችም። ይህንን ማወቅ አለብን። ሊያ ልክ አይደለችም። በጣም ብዙ ሴቶችን እንትን ብላለች። ማለትም ከእሷ ትንሽ የሆነ ሽመሮኒም አንድ ሀሳብ ልስጥህ። ከአርስታችን አንወጣ አንድ ጊዜ ይጨርስና ትገቢያለሽ። ቆይ ሜት አድርጌ አንዴ ይጨርስና እሱ ሀሳብ ነው እያስቀየሱ ያሉት። መሮ አሳጥረው እንደገና ደግሞ እኛ ከምንጫወት ሌላ ጋር እየሄደ ነው። ያው ከአርስታችን እንዳንወጣና እዛው አርስቱ ላይ በቃ አርስቱ ላይ ግባና እዛው ስለነዚህ ስለተደረገው ነገር ብቻ ጨርስ እና ታወሪያለሽ። አሁንም አካውንቷ መዘጋት ልክ አይደለም ነው እያልን ያለ ነው። አጥፍታለች አላጠፋችም አይደለም። ወይ ሜት አድርግ አንዴ መሮ ይጨርስ አንዴ ሜት አድርግ። ማጠቅም ሰው ነች ጆርዲ ማለት ለምንም ማጠቅም ለምንም ነገር ምሳሌ የማትሆን ልጅ መውለድን እንኳን እኔ እንዴት አድርጌ ልንገራችሁ። አንተ ጆርዲ ማለት እኮ የሆነ ማለት ሰብአዊነት ሰው መሆናችንን እንድንረሳ የምትፈልግ አይነት ቡሽቲ ነች። እኔ ጆርዲን የሚደግፉ ሰዎች በነገራችን ላይ በጣም ነው የምጸየፋችሁ። የምሬን ነው የምላችሁ። በምንም አይነት ሜካኒዝም ሊያን አታጥቋት። በዚህ ሜካኒዝም ሊያን የምንጠላት በራሷ ምላስ በራሷ ነገሮች ነው እንጂ ከዛ ውጪ በፍጹም በምንም ነገር ልንጠላት አይችልም። ገብቷችኋል? ከጆርዲ ጋር አታወራሯል። ጆርዲ ማለት አውሬ ነች። በቃ እቺ የሆነ የሰው እንስሳ ነች። በቃ ምንም እሷ ጋር እኮ ስለ እሷ ማውራት አይጠበቅብንም። በቃ እንደዚህ ምራቃችንን ተፍተን የተሆናት ሴት ነች። በቃ ገብቷችኋል? ጆርዲ ማለት ሊያ ግን መስተካከል ትችላለች ብለን ስለምናምን ከሌሎች ሴቶች ጋር ሊያ ነው እንዲወራ የፈለገው። ሊያን መጥፎ ለማድረግ ነው የፈለገው። ስለ ሊያ መጥፎነት ስለሆን ስለ ጆርዲ ነው እያወራን ያለው። ስለሱ አውራ ወንድ መሮ ጨርሳል። ለሴቷ እድል ስጧት ጋይስ። እኔ ቤተልሔም ነች። መሮ ጨርሳል። አንድ ጊዜ እሷ ከማውራቷ በፊት ከስር ያላችሁ ኮመንቱ ከመዘጋቱ በፊት 20 ሺህ አድርጉ። ታብታባርጉ የመሮና የአበባ ሀሳብ እኮ እንትን እየተቃወምን አይደለም። ሊያን ጥፋት እንዳለባት እናምናለን ሁላችንም። እዚህም ጋር ሀሽታግ ከቅድም ጀምሮ ስትል የነበረው ነገር ይሄንኑ ነው። ግን አሁን አትሊስት የሊያን አካውንት እናዘጋ ከተባለ በዚህ ኬዝ ሊሆን አይገባም ባይ ነኝ። ለምን ምን ያህል ነው ጆርዲን ኢንፍሉዌንሻል የሚያደርጋት ብለን ማሰብ መቻል አለብን። ገብቷል? ኦልሬዲ ጆርዲ ባነሳችሁ ካምፔን ኦኬ ልክ ናት፣ ጆርዲን በዚህ ፓርት ብንጠላትም ሊያም እንዲህ ስላለባት እናዘጋ ከተባለ ምን ያህል አቴንሽን ለጆርዳን ሊያሰጥ እንደሚችል መገመት እንጃ የሚከብድ አይመስለኝም። ፕላስ ደግሞ ዛሬ አይደለም ሊያ እንደዚህ አይነት ሀሳብ መናገር የጀመረችው የዛሬ 10 ምናምን ዓመት ነው አይደለ? ይህን ያህል ኮሚኒቲ በጣም የሚያጋግል አይነት ነገር ብታወራ ኖሮ እኮ እስከዛሬ ይዘጋ ነበር አካውንቷ። ግን ከዚህ ሁላ ጊዜ በኋላ ለምን ዛሬ ላይ ስለነ ግብረ ሰዶማውያን ሀሳብ አነሳች ተብሎ በዚህ ልክ መረባረቡ እሱ ላይ እንዴት ማተኮር አቃተን? እና እኔ አሁን የመጨረሻ መድገም የምፈልገው ነገር ምንድን ነው፣ የሊያ አካውንት ኢቨን መዘጋት ቢኖርበት እንኳን በዚህ ጆርዳን ባነሳችሁ ካምፔን በፍጹም መሆን የለበትም። ምክንያቱም ለጆርዳን ይሄ በጣም እንዴት ነው ፎከስ ሊያሰጥ የሚችል ነገር ነው እና እዚህ ላይ አስቡበት ባይ ነኝ። ጨርሻለሁ። ታብታብ ያደረጋችሁ ቴንኪዩ ቤቲ ማርያምን። ይሄ ነው ትክክለኛው ነገር። በቃ ይሄ ነው እሷ የተናገረችው። ዛሬ ሊያ በእነዚህ ጀማ በተነሳው ሪፖርት ላይ የሊያ አካውንት ቢዘጋ እመኑ እነዛ ልጆች ደግሞ ሞር ተከታይ በቃ በጣም ጥሩ እንትን ነው ግባቸውን ነው የሚመቱበት። ስለ ሞኛ ትሆኑ ነው። እኔ ሌላ ሰው አጌንስት ቢሆን ሊያ ላይ አሞኬ በቃ እኔ ምንም አይነት ችግር የለብኝም። ግን እነዚህ ቆሻሾች መጀመሪያ የራሳቸውን ስራቸውን ሳያጸዱ ሳያስወግዱ ሌላ ሴት ላይ ጣት መቀሰር ግን መብት የላቸው። ሄዱበት ሌሎቻቸው። ሳጠቃልል እኔ ነሳው አሁንም እነዚህ እነ ጆርዲ ሀሳብ ሊያን ይቅርታ አስብሏት አንገቷን አስደፍቶ እነሱን ጀግና አድርገው ተደማጭ መሆን ነው። ይሄ ደግሞ በጣም አንገታችንን ያስደፈናል። እንደ ሀገር እንደ ኢትዮጵያውያን በጣም ነው አንገታችንን የሚያስደፈናል። እባካችሁን ነቅታችሁ አስቡበት። እኔ የመጨረሻ ነገ ላይ ከማዘናችን በፊት
ወይኔ እህታችን ምናምን ከማለታችን በፊት እዚህ ጋር ነው መጠንቀቅ ያለብን። ጆርዲ ለማንም የምትመለስ አይደለችም። ጆርዲ ብቻዋን አይደለችም። ባይዘ ከጀርባዋ ረዥም እጅ ነው። እኔ ሀገር ውስጥ ያሉትን እንዳትናገሩ እዚህ ነገር ላይ ነው ብላቸው፣ ሀሳብ እንዳሰጡ በቪዲዮ አትወጡ ነው ብላቸው። ምክንያቱም በጣም እጃቸው ረዥም ነው። ጆርዲ ምን አድርጋ እንዲህ ብላ ከሀገር እንደወጣች እኮ ይታወቃል ከህግ ስር ሰው። እነዚህ ሰዎች ደግሞ ለማጥፋት ሀገሪቷን በጣም 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 ጥግ ድረስ ያሉ ናቸው። የተፈለገበት ምክንያት ደግሞ ሊያን አሸማቆ እነሱ ተደማጭ መሆኑ። ምክንያቱም በዚህ ሰዓት ተደማጭ የሚሆኑበት አጀንዳ ላይ ያገኙት ማናለች? ጃኒ ማት ኢንፍሉዌንሰር አላት፣ ዋንትያ ማት ኢንፍሉዌንሰር አላት። እነሱ ሰዎች በጠቅላላ ወደ እነ ጆርዲ ከመጡ ማት ሰው አጠቁ ማለት ነው። በአንዴ ቴሌግራም ግሩፕ አላቸው። ፈልጋችሁ ካገኛችሁ የሚያንሸራሽሩት ሀሳብ በድጋሚ ይህንኑ ነው። እንዴት እንጣለው? በጣም ተጠንቀቁ። እንደ ሀገር ኢትዮጵያውያን በተለይ በጣም ተጠንቀቁ። ነገ አደጋ ላይ ከገባን በኋላ በምንም አንመለስም። የጆርዲ ሀሳብ አደገኛ ነው። ሊያ ምንም 12 ዓመት ስትሰራ የነበረውን ኮንቴንት ነው ዛሬም እየሰራች ያለችው። በስህተት ስለ ግብረ ሰዶም ማውረድ ኦልሬዲ ይሄ ሀሳብ መጣባት። እስከ ዛሬ ኮንቴንቷን የቀየረች ሴት አይደለችም። ስታማኑ ቁጭ ብላ የምናውቃት ዛሬ ምን ተለየ? ደግሞ ውሸት እኮ ብታወራ ይከሷት ነበር። ሀገር ውስጥ ነው ያለችው፣ አዲስ አበባ። ሰው ውሸት አይደለም ማለት ነው። አለቀ ያወራችው። በዚህ እኮ ማረጋገጥ እንችላለን። አንድ ሰው ላይ ደግሞ ሺህ ሰው ከተነሳ መኑ ጥፋቱ ያለው እሷ ጋር አይደለም። እግዚአብሔር ይመስገን ጆርዲ ማምናልናለች። በስህተት አናግሬያት ነበር ብላለች። ስለምን እንደምታናገር እንዳትረሱ። ከዛ በኋላ ነው እርምጃ የወሰደችባት። ጭንቅላት ያለው ብቻ ማሰብ ይችላል። እባካችሁ ከማልቀሳችን በፊት ግን ተጠንቀቁ። ሰሞኑን እና ጂጂ ያመጧት አንድ ድራማ አለች። ወንጀል የተሰራ ወንጀል አለ፣ እንደዚህ የተደረገ አለ ምናምን። አስቀድማችሁ እንትን በሉ። የሆነ እንትን ነው ድራማ ነው የሚሰሩት ያሉት እና ንቁ። ሁሉ ሰው መንቃት አለበት። እነዚህ ሰዎች ተደራጅተው በየቤቱ ጊፍት እየሰጡ ምን እያሉ ህዝቡን እያለማመዱት ነው። ስለዚህ ነገ ጠዋት ያን ሀገር በእነሱ ባህልና በእነሱ ስር በቁጥጥራቸው ስር ካረጉ በኋላ ከላይ ከታች እስከ ላይ ባለስልጣን የሆኑና አደጋ ላይ ነው የሚጥሉት። ሀገሪቱን ከስር መሰረቱ መቀንጠስ ያለበት መቀጠል የሌለበት ነው። መጥፋት ያለባቸው ነገር ናቸው እነዚህ እና በሃይማኖትም ደረጃ በሉ በምንም ደረጃ ተቀባይነት የሌላቸው ምድረቦች ሸታታ እዚህ የመጣ ህዝቡን ለማበላሸት የሚሄዱበት መንገድ ከባድ ነው። ይሄ በዚህ መንገድ ካልተረዳችሁት፣ በሌላ ነገር ከተረዳችሁት ሌላ ነገር ውስጥ ነው መገቡት እና ሀፍ ከፉ። በተጨማሪ ምንድን ይጠጣን ነው ጆርዲ ቡሽት ነች፣ ጆርዲ ቡሽት ነች። ግን ለማንኛውም ቅዱሳን በጣም አመሰግናለሁ ለነበረ ቆይታ። በኋላ እንገናኛለን። መንገድ ላይ ስለሆንኩ ነው ውዶቼ።